ክብር ለእግዚአብሔር ለአምላካችን ይሁን። ሰላም ለእናንተ ይሁን። እንደምሰነበታችሁ ታስታውሱ እንደሆነ ባለፈው በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ከጌታ ጋር የሚተባበር ግን አንድ መንፈስ ነው በሚል አንድ ሐሳብ አስተላልፌ እንደነበረ ታስታውሳላችሁ። ዛሬ እንደዛው ደግሞ ለማስተላለፍ ሞክራለሁኝ። ዛሬ ከዛው የቀጠለ ሐሳብ ደግሞ ለማስተላለፍ ሞክራለሁ ብዬ አስባለሁኝ። እንግዲህ በተቻለ መጠን አብረን እንድንቆይ እጠይቃለሁ። እግዚአብሔር ይባርካችሁ፣ ተባረኩ። መጽሐፍ ቅዱሳችን ሲያስተምረን በዚህ በአንደኛ ቆሮንቶስ ምዕራፍ 6 ላይ እንግዲህ ሁሉ ተፈቅዶልኛል ብሎ ከቁጥር 12 ጀምሮ ይናገራል። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገር እንኳ አይሰለጥንብኝም ብሎ ይናገራል። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንም ያንንም ያጠፋቸዋል። ሥጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሥጋ ነው ብሎ ይናገራል። እግዚአብሔርም ጌታን ከአስነሳ እኛንም በኃይሉ ያስነሳል። ሥጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላደርጋቸውን አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ሥጋ እንዲሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና ብሎ የእግዚአብሔር ቃል ከተናገረ በኋላ ከጌታ ጋር የሚተባበር ግን አንድ መንፈስ ነው ብሎ ይናገራል። እንግዲህ ከላይ ጳውሎስ እንዳየነው ቁጥር 12 ላይ ምንድነው ያለው? ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገርስ እንኳ አይሰለጥንብኝም በማለት ሐሳቡን ከዛ በኋላ እያብራራ ወደታች ወረድ ብለልና አሁን ቅድም እኔ ባለፈውም ሳምንት የተነሳውበትን ሐሳብ ከጌታ ጋር የሚተባበር ግን አንድ መንፈስ ነው ብሎ ይላል። ባለፈው እንግዲህ አንዳንድ ሐሳቦችን ለመጥቀስ አስቤያለሁኝ። ዛሬ ደግሞ ከዛ ቀጣይ የሆነውን ነገር ደግሞ ከጌታ ጋር መተባበር ማለት ምን ማለት ነው? በዚህ ዓለም ካለው ከዝሙት ክፋት ከሆነው እርኩሰት ከሆነው ከዓለማዊ ሐሳብ አምልጠን ነገ ደግሞ የእግዚአብሔርን መንግስት እንድንወርስ ዛሬ በሕይወታችን ላይ የምንሰራውን ስራ ነው ለማየት የምንችለው ማለት ነው። እንግዲህ ዛሬ ጌታ ቢፈቅድና ብንኖር
ሁለት ሐሳቦች እንድናይ እፈልጋለሁ። አንደኛው ከጌታ ጋር መተባበር አንድ መንፈስ መሆን ማለት ከመለኮታዊ ባህሪ ተካፋይ መሆን ማለት ነው። ከመለኮታዊ ባህሪ ተካፋይ መሆን ማለት ነው። በዚህ በአንደኛ ጴጥሮስ ላይ ያለውን ክፍል ላንብበውና ምንድነው ከጌታ ጋር መሆን ማለት ተካፋይ መሆን ማለት የሚለውን ደግሞ ይቅርታ ሁለተኛ ጴጥሮስ ማለት ነው፣ ይቅርታ ይደረግልኝ። ሁለተኛ ጴጥሮስ ምዕራፍ 1 ላይ እንደዚህ ይላል። ሁለተኛ ጴጥሮስ 1 ላይ ምዕራፍ 1 ቁጥር 4 ላይ እንደዚህ ይላል። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋውም ቃል እንድትሆኑ በእነዚያ ክብርና በበጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል። ከመለኮታዊ ባህሪ ተካፋይ እንግዲህ ቅድም እንዳልኩት ከጌታ ጋር መተባበር ማለትና አንድ መንፈስ ነው ብሎ እግዚአብሔር ቃል ሲናገር ምን ማለት ነው? ከመለኮታዊ ባህሪ ተካፋይ መሆን ማለት ነው። እንግዲህ ከመለኮታዊ ባህሪ ተካፋይ መሆን ማለት ደግሞ የጌታን ፍቃድ ማድረግ፣ የእግዚአብሔርን ሐሳብ ለመግለጥ መቻል፣ የእግዚአብሔርን ባህሪ ለመግለጽ መቻል ማለት ነው። እግዚአብሔር ቅዱስ እንደሆነ መቀደስ ወይም ለመቀደስ መፈለግ ማለት ነው። ከጌታ ጋር መተባበር ማለት ከጌታ ጋር መተባበር ህብረት ማድረግ ከመለኮታዊ ባህሪ ተካፋይ ሆን ብለን ካልን በልሳን መጸለይ ጥሩ ነገር ነው፣ ግን ያ ብቻ በቂ አይደለም። የእግዚአብሔርን ጸጋ ጉልበት በህይወታችን ማሳየት ማለት ነው። ርህራሄን፣ ቸርነትን፣ ፍቅርን፣ ሰላምን ማሳየት ማለት ነው። ከጌታ መለኮታዊ ባህሪ ተካፋይ መሆን ማለት ነው። እንግዲህ ከመለኮታዊ ባህሪ ተካፋዮች ከሆነን እንዲያው ከታች ወረድ ብሎ በዚህ ላይ ይሄን ጨምሩ፣ በዚህ ላይ ይሄን ጨምሩ እያለ ይናገራል። እና ከመለኮታዊ ባህሪ ተካፋዮች ከሆነን ይላል መጽሐፍ ቅዱስ ሲናገር፣ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ ይላል ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ጀምሮ ቅድም ያነበብኩት ክፍል ነው፣ ሌላ አዲስ ክፍል አይደለም። ቁጥር 5 ላይ እንደዚህ ይላል፣ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድም ፍቅርን ጨምሩ ይልና እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈትና ፍሬ ቢሶች እንዳትሆኑ ያደርጋቸዋልና። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ወገኖቼ ከጌታ ጋራ ተባበርን ስንልና ከመለኮታዊ ባህሪ ተካፋዮች ስንሆን ይሄንን ባህሪ መግለጥ እንችላለን ማለት ነው። ከጌታ ጋር የሚተባበር ሰው እንዲህ አድርጎ ራሱን መግለጽ ካልቻለ ችግር አለ ማለት ነው። እግዚአብሔር ይባርካችሁ። የምትመለከቱን ሰዎች ይሄን መልእክት ሲተላለፍ የምታዳምጡ እግዚአብሔር ይባርካችሁ። ለሌሎችም ሼር አድርጉ። ስለዚህ እግዚአብሔር መልካም አምላክ ነው። ስለዚህ ከጌታ ጋር መተባበር ማለት አንድ መንፈስ መሆን ከሆነ መልካምነትን መግለጥ ማለት ነው። መልካምነትን መግለጥ ለሰዎች ሁሉ ክፉም ይሁን ደግም ይሁን መልካምነትን መግለጥ ማለት ነው። አንድ ሰው ከእግዚአብሔር ጋር ተባብሬ ያለው ብሎ ካለና አንድ መንፈስ ነኝ ከጌታ ጋር ብሎ ካለ እንዴት ሌላ ቦታ ላይ ይገኛል? እንዴት ወንድሙን ይገፋል? እንዴት በመስረቅና በማታለል ውስጥ ይገኛል? አያችሁ፣ መጽሐፍ ቅዱስ የሚመክረን እኔን ጨምሮ ይሄን ነው። የሚመክረን ይሄን ነው።
አንድ መንፈስ ከሆንን ከእግዚአብሔር ጋር አንድ መንፈስ ከሆንን ከእግዚአብሔር ጋር ህብረት ካለንና ከተባበረን አንደኛው ልናደርገው የሚገባን ምንድነው? ከመለኮታዊ ባህሪ ተካፋይ መሆን ማለት ነው። ከመለኮታዊ ባህሪ ተካፋይ ከሆን ደግሞ እነዚህ ባህሪዎች በእኛ ህይወት ውስጥ ሊገለጡ ይገባል፣ ወይ ደግሞ የእግዚአብሔር ባህሪ በእኛ ውስጥ ሊታይ ይገባል ብሎ ነው መጽሐፍ ቅዱስ የሚናገረው። ስለዚህ ቤተክርስቲያን በዚህ ዘመን ልታደርግ የሚገባት አንዱ ምንድነው? ይሄንን ባህሪ መግለጥ መቻል አለባት። አሜን። አሜን። መልካምነትን መግለጥ ባህሪያችን ይሁን። ይሄንን ባህሪ ልናገኝ የምንችለው ከኛ አይደለም፣ ከሰው አይገኝም። ሰዋዊ ከሆነው ባህሪ አይገኝም። ግን ከመለኮታዊ ባህሪ ተካፋይ የሆነ ሰው በክርስቶስ ኢየሱስ አምኖ የክርስቶስ ኢየሱስ ደቀ መዝሙር ሆኖ ከእግዚአብሔር ጋር የታረቀ ሰው ይሄንን ባህሪ መግለጥ ይለማመዳል። ይህን ባህሪ ለመግለጥ ደግሞ ዝም ብሎ ሜዳ ለሜዳ እየዞሩና እየሮጡ ሳይሆን በእግዚአብሔር ፊት ቁጭ ብሎ የእግዚአብሔርን ቃል በማጥናት አጥብቆ በመጸለይ ክፉ ከሆነው ከዚህ ዓለም ሐሳብ በመሸሽ ወገኖቼ የዚህን ዓለም ሐሳብ በመተው በመለማመድ ለምሳሌ ስፖርተኞችን ብንመለከታቸው ዝም ብለው በአንድ ጀንበር ተነስተው ሄደው ሩጫ አያሸንፉም። ወይም ሌላ ትግል የሚታገሉ ቢሆኑ ሌላ መረብ ኳስ፣ ቅርጫት ኳስ የሚጫወቱ ቢሆኑ በአንድ ቀን ሄደው አሸንፈው አይመጡም። የሚያደርጉት ምንድነው? በቀጥታ በቀጥታ ከአሰልጣኛቸው ጋር በደንብ አድርገው ስለዛ ስለሚመለከተው ስፖርት ይሰለጥናሉ። በመቀጠል ሄደው ምን ያደርጋሉ? አሸንፈው ይመጣሉ። ቢሸነፉ እንኳ በጸጋ የመቀበልን ባህሪ ይለማመዳሉ። ስለዚህ የእግዚአብሔር ቃል እንደሚነግረን ከመለኮታዊ ባህሪ ተካፋዮች ከሆንን ባህሪያችን እንደ እግዚአብሔር ሐሳብ ሊሆን ይገባል። በተለይ ቤተክርስቲያን በዚህ ዘመን ምክንያቱም ዘመኑ እያለቀ ነው ያለው። ባይዘው እኔ ይሄን የማስተምርበት ወይ ደግሞ ይሄን የምናገርበት ታላቁ ምክንያት ምንድነው? ቤተክርስቲያን ለንጥቀት መዘጋጀት መቻል አለባት። ዘመኑ እያለቀ ነው። ብዙ ሰዎች ከኔ የተሻለ የእግዚአብሔርን ቃል ስለ ንጥቀት እየተናገሩ ነው ያሉት። እኔ ደግሞ ቤተክርስቲያን ለንጥቀት መዘጋጀት አለባት የሚል እምነት አለኝ። ቅዱሳን ደቀ መዛሙርት መቼ ወደ ጌታ እንደምንጠራ አናውቅ። ዘመኑ አብቅቷል። አንዳንዶቻችን ምናልባት ጌታን በአካል ሲገለጥ ልናየው እንችላለን። አንዳንዶቻችን ደግሞ ከመቃብር ተቀስቅሰን ልንነሳ እንችላለን። ነገር ግን ዛሬ ከጌታ ጋር ልንተባበር አንድ መንፈስ ልንሆን ይገባናል። ይሄ ማለት የመጀመሪያው እንደነገርኳችሁ ምንድነው? ከመለኮታዊ ባህሪ ተካፋይ መሆን። ከመለኮታዊ ባህሪ የተካፈለ ሰው ደግሞ እነዚህን ከታች ከቁጥር 5 ጀምሮ የዘረዘርኳቸው ነገሮች በህይወቱ ያስተናግዳል፣ ይገለጥበታል ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። ሁለተኛውን ሐሳብ ደግሞ እንነጋገር። ሁለተኛው ሐሳብ ደግሞ ከጌታ ጋር መተባበር ማለት አንድ መንፈስ ከሆነ ምን ማለት ነው? የፍጻሜ ማሰሪያ የሆነውን ፍቅርን መልበስ ማለት ነው። ክብር ለእግዚአብሔር ይሁን። የፍጻሜ ማሰሪያ የሆነውን ፍቅርን መልበስ ነው። የቆላስያስ መልእክት ላይ ምዕራፍ 3 ላይ እንደዚህ የሚል የእግዚአብሔር ቃል ይመክረናል። እንደዚህ ብሎ ይመክረናል። ምዕራፍ 3 ላይ ስትመለከቱት እንደዚህ ይለናል። ቁጥር 14 ላይ ከላይ ሐሳቦችን ይናገርና ከዛ እንደዚህ ይላል። ከላይ ሐሳቦችን በደንብ አድርጎ ይገልጽና ከምን መራቅ እንዳለብን ምን ማድረግ እንዳለብን ይናገርና እናንተ ደግሞ ትኖርባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁባቸው ብሎ የመጀመሪያ ህይወታችንን ቁጥር 7 ላይ ያሳየናል። መጀመሪያ ተመላለሳችሁባቸው፣ በዚህ ተመላለሱ ነበረ በማለት ማለት ነው። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም ከአፋችሁም ስድብን የሚያሳፍርም ንግግር እነዚህን ሁሉ አስወግዱ ይላል የመጀመሪያው።
እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታልና ይላል። 10ኛው የተፈጠረንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ዕውቀትን ለማግኘት የሚችለውን ሰው ያንን የሚታደሰውን ሰው ለብሳችሁታል። ክብር ለእግዚአብሔር ይሁን። እሺ አመሰግናለሁ። በዚያ የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኮቴስም፣ ባሪያም፣ ጨዋም ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉ ነው። እስኮቴስ ማለት የአንድ ወገን ስም እንደሆነ መጽሐፍ ቅዱስ ይነግረናል። ከዛ ቀጥሎ እንደዚህ ይላል፣ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትንና ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ ይላል። የሚታደስ ማንነት አላችሁ ብሎ መጽሐፍ ቅዱስ ያስተምረናል። የሚታደስ ማንነት የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው የእግዚአብሔር ምሳሌ ከኛ ይፈልጋል ወገኖቼ።